ሮም የኔሮንን የእሳት እብደት ተሻግራለች። የቲያትር መድረኮች ከሰማዕታት ደም ነጽተዋል፣ ቢያንስ ለጊዜው አርፈዋል። ነገር ግን በቤተ ክርስቲያን ላይ የተከፈተው የገሃነም ደጅ አልተዘጋም። ይልቁንም መልኩን ቀይሮ ይበልጥ ተንኮለኛና አስፈሪ ሆኖ ብቅ አለ። አሁን ጠላት እንደ ኔሮን ያለ የሚታወቅ እብድ አይደለም። አዲሱ ጠላት የፍትህን ካባ የተጎናጸፈ፣ በሕግና በሥርዓት የሚንቀሳቀስ፣ የሚገድለውም በምክንያት እንደሆነ የሚናገር ነበር። እስቲ አስቡት፣ አንድ ንጉሠ ነገሥት ክርስቲያኖችን እንደ አውሬ አታድኗቸው ይላል። ነገር ግን በጎረቤትህ ክስ ብቻ እንድትገደል ሕግ ያወጣል። ሌላኛው ደግሞ የሮምን ክብር ለመመለስ በሚል የተቀደሰ መፈክር ሁሉም ለጣዖት ይስገድ የሚል አዋጅ ያውጃል። በድንገት ጎረቤትህ ጠላት፣ የመንግስት ባለስልጣኑ ፈራጅ፣ እምነትህ ደግሞ የሞትህ ምክንያት ይሆናል። ይህ ስደት በሕግ ሲታወጅ፣ ክህደት በምስክር ወረቀት ሲረጋገጥ፣ ሰማዕትነት ደግሞ በየቤቱ ደጃፍ መጥቶ ሲያንኳኳ የነበረበት ዘመን ነው። በዛሬው የገሃነም ደጆች ሁለተኛ ክፍል ዝግጅታችን ከግልጽ ጭካኔ ወደ ስውር ተንኮል፣ ከሁከት ወደ ሕጋዊ ማደን የተሸጋገረውን አስፈሪ ምዕራፍ እናያለን። የቄሳር ትራጃን የማር ወለላ የተቀባ መርዝና የንጉሥ ዳኪዮስ የብረት ጡጫ በቤተ ክርስቲያን ላይ ያደረሱትን ጥፋት በጥልቀት እንመረምራለን።